ኢሚኖሎጂን በተመለከተ ጥያቄ ነው ይዤላችሁ የመጣሁት። ኢሚኖሎጂ ስለ ኢሚዩን ሲስተም፣ ስለ ኢሚዩኒቲ ሰልፍ ምንድናቸው? አንቲጂን፣ አንቲቦዲ፣ ሊምፎሳይት፣ ቢ ሊምፎሳይት፣ ቲ ሊምፎሳይት፣ ኮምፕሊመንት ፕሮቲን፣ አውቶ ኢሚዩኒቲ፣ ሃይፐር ሴንሲቲቪቲ፣ እነዚህ ነገሮች በሙሉ በውስጡ የያዘ ጥያቄ እናንተን ነው። ምናልባት በተለያየ መንገድ ማንበብ ላልቻላችሁ ፎር ለጀነራል ጀት ምናልባት አንብባችሁ መጨረሻ ላይ ራሳችሁን ቴስት ለማድረግ ሊያግዛችሁ ይችላል። ኤምቢቲውን በጣም አስፈላጊ ከሆነ አንዳንድ ነገሮችን ማብራሪያ የሚያስፈልጋቸው ነገሮች ከሆነ እንትን እናደርጋለን። ከዛ ውጭ ግን የዘለል ጊዜያችን እንትን ለማለት ትሩ ፎልስ ማቺንግ እና ቾይስ ነው የሚኖረን። እሱን እየሰራን እንትን እናደርጋለን ማለት ነው። ወደ መጀመሪያው ጥያቄ እንሂድ። የመጀመሪያው ጥያቄ ቲ ሴል ሪሴፕተርስ ሪኮግናይዝ አንቲጂን ፕሬዘንትድ ባይ ኤምኤችሲ ሞለኪውል ዋይል ቢ ሴል ሪሴፕተርስ ባይንድ ዳይሬክት ቱ ኢንታክት አንቲጂን። ሁለት አይነት ሴሎች አሉ፣ ኢሚዩን ሴሎች ቢ ሴልስ ኤንድ ቲ ሴል የምንላቸው ቤዝድ ኦን where they are produced and mature በሚያደርጉበት ቦን ማሮ ውስጥ ማቹር ያደርጉና ፕሮዲዩስ የሚያደርጉት ቢ ሴል እንላቸዋለን። ታይመስ ውስጥ ፕሮዲዩስ ተደርጎ ተመርተው እዛው ማቹር ያደርጉት ቲ ሴል እንላቸዋለን። ስለዚህ ቲ ሴሎች ሁልጊዜ አንቲጂንን ዲቴክት ለማድረግ ፍሪ አንቲጂንን ዲቴክት አያደርጉም። አንድ አንቲጂን ወይ ፓቶጂን ወደ ኢንትራሴሉላር ውስጥ ከገባ በኋላ ፍሪ ብቻውን ሪሴፕተር አላቸው። ኦፍ ኮርስ ቲ ሴል ሪሴፕተር እና ሪሴፕተር አላቸው፣ ግን አንቲጂኑ ብቻውን ዲቴክት አያደርጉትም ማለት ሪኮግናይዝ ማድረግ አይችሉም። ሪኮግናይዝ ካደረጉ ኢሊሚኔት አያደርጉም። ስለዚህ ምን ይፈልጋሉ? የራሳቸው ሴል ታይፕ የሆነ ከዚህኛው ጋር እነዚህ ሞለኪውሎች ያስፈልጋቸዋል። ኤምኤችሲ ምንላቸው ሞለኪውሎች ያስፈልጋቸው ሰልፍ የሆኑ እነኚህ ዳይጀስት ካደረጓቸው በኋላ አንቲጂኑን ነው ፕሬዘንት የሚያደርጉት። አሁን በዚህኛው ሰርፌስ ላይ በእነኚህ ሰርፌስ ላይ አንቲጂን ፕሬዘንቲንግ ሴሎች ናቸው እነኚህ ኤንድ ዘን ቲ ሴሎች ያቋቸዋል፣ ገና ኪል ያደርጓቸዋል። ዋይራስ ቢ ሴሎች እንደዚህ አይፈልጉም። ዳይሬክትሊ አንቲጂኑ ወይም ፓቶጂኑ ዲቴክት አድርገው የሚፈልገውን ፋጎሳይቶስ ከሆነ ፋጎሳይቶስ ወይንም ኢንፍላሜሽን አክቲቬሽን የሚደረግ ከሆነ እሱ ማድረግ ይችላሉ። ስለዚህ ጥያቄ ባጭሩ ትሩ ነው። ቲ ሴሎች ሞለኪል ይፈልጋሉ፣ ቢ ሴሎች ግን አይፈልጉም። ሁለተኛው ቲ ሄልፐር 17 እንግዲህ ቲ ሄልፐር ሴሎች አሉ አይደል? ሁለት ታይፖች ናቸው፣ ቲኤች እና ቲሲ። ቲ ሄልፐር ሴል እና ቲ ሳይቶቶክሲክ ሴል እንላቸዋለን። ቲ17 ፕራይሜሪ ዲፌንድ አጌንስት ኢንትራሴሉላር ፓቶጂን። እዚህኛው ጋር ጥያቄው ኢንትራሴሉላር ፓቶጂን ባይ አክቲቬቲንግ ፋጎሳይት በማድረግ ዲፌንድ ማድረግ ይችላል ነው ጥያቄው። አክቹአሊ ቲኤች1 ቲኤች2 እና ቲኤች17 የሚባሉ ቲቲኤች ሴሎች ታይፖች አሉ። ነገር ግን ኢንትራሴሉላር ላይ አክት የሚያደርገው ቲኤች1 ብቻ ነው። ስለዚህ ጥያቄ ፎልስ ነው ማለት ነው። ኢንትራሴሉላር ሳይሆን ኤክስትራሴሉላር ነው። ሶስተኛው ኢሚኖግሎቡሊን is the most abundant immunoglobulin in the human serum። ኦኬ look አምስት አይነት ኢሚኖት አለው። አምስት አይነት ኢሚኖግሎቡሊኖች ማንቲዎች አሉ። ጌም በሚል ያዟቸው። ኒሞኒካሉ ጌም ብላችሁ ዲ። ስለዚህ ኢሚኖግሎቡሊን ኤ፣ ኢሚኖግሎቡሊን ጂ ኤ፣ ኢሚኖግሎቡሊን ኤም እና ዲ ብላችሁ ጌም በሚል ኒሞኒክ ያዟቸው ለሜሞሪ እንዲመች። ከነኚህ ሁሉ በብዛት ዶሚናንትሊ ከ80% በላይ የሚገኘው 80% የሚሆነው ጂ ነው እንጂ ኤ አይደለም። ለዚህ ጥያቄ አጭሩ ፎልስ ነው የሚሆነው። ምክንያቱም ፕሪዶሚናንትሊ የምናገኘው ኤ ሳይሆን ጂ ታይፕ ነው። አራተኛ ሳይቶቶክሲክ ቲ ሴል ወይም CD8 ፕላስ ኪል ኢንፌክትድ ሴል ባይ ፐርፎሪንግ ግራኑሎዛይም ፓዞይ። እንግዲህ ቲ ሄልፐር ሴል እና ቲ ሳይቶቶክሲክ ሴሎች አሉ። ሄልፐር ሴል ቤዚካሊ ኦን CD4 ላይ ነው። ቲሲ ወይንም ቲ ሳይቶቶክሲክ ሴል ግን CD8 ሴሎች ላይ ነው። ዋነኛው ፓቶጂንን ኢራዲኬት የሚያደርጉበት አንደኛው መንገድ
የሴል ሜምብሬኑ ላይ የፓቶጅኑ ሴል ሜምበር ላይ ቀዳዳ ወይም ፖር እንዲፈጠር በማድረግና ሊክ እንዲያደርግ እና ብረስት እንዲያደርግ እንዲሞት በማድረግ ስለዚህ እነዚህ ኢንዛይም ከጨመሩ በኋላ መግደል ነው። ስለዚህ ይሄው ጥያቄ መልስ ትሩ ነው ማለት ነው። አምስተኛ the innate immune exhibits immunological memory እንደምታውቁት ሁለት አይነት እንትኖች አሉን አይደል? ሁለት አይነት ኢሚኒቲስ ሜካኒዝም በሰውነታችን ሁለት አይነት ሜካኒዝም አለ። ኢኔት ኢሚኒቲ እና አዳፕቲቭ ኢሚኒቲ። አዳፕቲቭ ብለን እንጠራዋለን። ስለዚህ ኢኔት ኢሚኒቲ ቤዚካሊ ናቹራል ኢኔት ኢንሳይድ ኢን ማለት ኢንሳይድ ማለት ነው። ኢኔት ማለት አትቦርን ስንወለድ ጀምሮ የሚኖረን የኢሚኒቲ አይነት ነው። ሰው ኢሚኖሎጂካል ሜሞሪ የለውም ባጭሩ። ለምሳሌ ስኪን እንደ ሙከስ ሜምብሬን ነኝ ለሁሉም ተመሳሳይ የሆኑ ፈርስት ላይን ዲፌንስ ሜካኒዝም የምንላቸው ናቸው። ፈርስት ላይን ናቸው ኢኔት ሜሞሪ። ኦኬ ሜሞሪ የለውም ባጭሩ። ሜሞሪ አያረግም። ኢኔት ሜሞሪ አያረግም። ቴምፕሬቸርን በመጨመር ኮር ቴምፕሬቸርን ወይንም እንደምና ፊዚካል ባሪየር የቆዳችን ከቴንክስ ፎር ኬራቲን ዴድ የሆኑ ኬራቲናይዝ ሴል ነው የተገነባው። ስለዚህ ማንኛውንም ፓቶጅን ጨምሮ አንዳንድ ነገሮች ኢምፐርሜብል ነው ማሳለፍ አይችልም። ስለዚህ ፈርስት ላይን ዲፌንስ ያገለግላል እንጂ ሜሞራይዝ ማድረግ አይችልም፣ የለውም። ስለዚህ ጥያቄ ጀሩ ፎልስ ነው የሚሆነው ማለት ነው። ስድስተኛ ኢሚኖግሎቡሊን ኢ ሚዲየት አለርጂክ ሪአክሽን ኤንድ አንቲ ፓራሳይቲክ ሪስፖንስ። ይሄ በጣም ጥሩ ነው። ምክንያቱም አንደኛው የኢሚኖግሎቡሊን ዋናው ስራው አለርጂክ ሪአክሽን ሚዲየት ማድረግ እና እንደ አንቲ ፓራሳይቲክ አክት ማድረግ ነው። ሰባተኛ ቲ ኢንዲፔንደንት አንቲጀን ትሪገርስ አይዞታይፕ ስዊቺንግ ኤንድ አፊን ማቹሪቲ ይላል። እዚህኛው ጋር ይህችኛው ተቀይራለች። ቲ ኢንዲፔንደንት ሳይሆን ቲ ዲፔንደንት ሴሎች ናቸው ይህን ትሪገር ማድረግ የሚችሉ። ስለዚህ ይሄኛው ፎልስ ነው የሚሆነው። ስምንተኛ ኤምኤችሲ ክላስ 1 ሞለኪውልስ ፕሬዘንት ኤግዞጂነስ ኤግዞጂነስ አንቲጀን ቱ CD4 ቲ ሴልስ። እንደምታውቁት ቅድም ከላይ እንዳበየነው MHC1 MHC2 MHC3 የምንላቸው ሜጀር ሂስቶኮምፓቲብል ኮምፕሌክስ የምንላቸው ሰርፍ የሆኑ ሰርፌስ ፕሮቲኖች ናቸው። ሴል ሰርፌስ ፕሮቲን ናቸው። ቤዚካሊ ምንድነው ስራቸው? ቲ ሴል ኢንዶጂነስሊ ፓቶጅን መለየት የሚችለው በእነኚህ ሰልፍ በሆኑ ሴሎች ከተጠቀለለ በኋላ ባውንድ ከተደረገ በኋላ ኦኬ ፕሬዘንት ነው መደረግ ያለበት። ፕሬዘንተር ሴል ይፈልጋል። ኤፒሲ አንቲጂን ፕሬዘንቲንግ ሴል እንለዋለን። ኦኬ ስለዚህ ኤምኤችሲ እንደዛ ነው የሚሰራው። ክላስ 1 ግን ኤግዞጂነስ ሳይሆን ኢንዶጂነስ ነው። ኢንዶጂነስ እዚህ ጋር ኤግዞጂነስ ተብሏል። ስለዚህ ክላስ 1 ኢንዶጂነስ ነው፣ ለሲዲ4 ሳይሆን ለሲዲ8 ነው። ለሲዲ8 ፕላስ ሴሎች እንትን የሚያደርገው። ስለዚህ የኛው ጥያቄ ፎልስ ይሆናል ማለት ነው። ስለዚህ በዛውም ያያችሁት ክላስ 1 ከሆነ ሁልጊዜ ፕሬዘንት የሚያደርገው ለሲዲ8 ሴሎች ነው። ፕላስ ኤግዞጂነስ ሳይሆን ኢንዶጂነስ ነው። ይሄኛው ግን ቢቀየር ክላስ 2 ይችኛው 2 ብትሆን ይሄ እንዳለው ነው፣ ይሄ ቢሆን ትክክል ይሆናል ማለት ነው። ስለዚህ ፎልስ ነው። ዘጠነኛው ኒትሮፊል አር ኪ ፋጎሳይቲክ ኢን ፓይሎጂኒክ ኢንፌክሽን። ኦኬ እንግዲህ ዋይት ብለድ ሴል ስናወራ ወይም ስለ በሽታ የመከላከል አቅም ቤዚካሊ 5 ነገሮች አሉ አይደል? ኒትሮፊል፣ ኢሲኖፊል፣ ባዞፊል፣ ሞኖሳይት እና ሊምፎሳይት የምንላቸው እነኚህ 5 መሰረታዊ ነገሮች አሉ። ከነኚህ ከአምስቱ በብዛት የሚገኘው ሰረም ላይ ኒትሮፊል ነው። መጀመሪያ ኢንፌክሽን ባለበት ሁሉ ኬሞታክሲስ ወደዛ ዳይሬክሽን አራይቭ የሚያደርገው እና የሚደው ኒትሮፊል ነው። በዋናነት ኒትሮፊል ዋና ስራው ባክቴሪያል ኢንፌክሽንን ፋጎሳይት ማድረግ ነው። ከዛ በተጨማሪ ኢንፍላሜሽንም አክቲቬት ያደርጋል። ስለዚህ ባዮጂኖች ደግሞ ባክቴሪያዎች ናቸው። ስለዚህ ጥያቄ ትሩ ነው ማለት ነው። አንቲቦዲስ ኒውትራላይዝ ኤክስትራሴሉላር ፓቶጂን but are ineffective against intracellular one። እኛ ትሩ ነው። ለምን መሰላችሁ? አንቲቦዲ ፕሮዲዩስ የሚያደርጉት ቤታ ሴሎች ናቸው። ቢ ሴሎች ቤታ አይደለም፣ ቢ ሴልስ፣ ቢ ሊምፎሳይት ናቸው። ኒውትራላይዝ የሚያደርጉት ኤክስትራ ሴሉላር ከሴል ከመግባቱ በፊት ነው። በፊት
ኢንትራሴሉላር ላይ ከአንቲባዲ ከቢ ይልቅ ቲ ሴሎች በጣም ቬሪ ኢፌክቲቭ ናቸው። ቲ ሴልስ ምክንያቱም ኢፌክቲቭ ሚዲዬተሮች አላቸው እንደ ኢንተርሉኪን፣ ሂስታሚን፣ ሳይቶኪኒን፣ ፕሮስታግላንዲን የምንላቸውን እነዛን ሙቭ የሚያደርጉት ከአንቲባዲ ይልቅ ቲ ሴሎች ናቸው። ኢንትራሴሉላር ላይ አንቲባዲ ሴል ውስጥ ኢንትራሴሉላር ከመግባቱ በፊት ኤክስትራ ሴሉላር ላይ አንቲባዲ ፕሮዲውስ በማድረግ ቢ ሴሎች ማለት ነው። ቢ ሴሎች ከአንቲጂን ጋር ኮምፕሌክስ በመፍጠር ኦፕሶናይዝ በማድረግ ኒውትራላይዝ በማድረግ አይዘር ፓቶጂኑን ወይ ቶክሲኑን ኒውትራላይዝ በማድረግ እና ታች እንዳይን በማድረግ ትልቅ ሮል አላቸው። ስለዚህ ጥያቄ ባጭሩ ትሩ ነው። ኤክስትራ ሴሉላር ከሆነ አንቲባዲ ነው። ኢንትራሴሉላር ከሆነ ማን ናቸው? ቲ ሴሎች ናቸው። 11ኛ the times increase in size throughout the childhood false ነው። throughout በእድሜ ልካችን የሚያድግ ታይምስ የለም። ቤዚካሊ ኳንቲ ላይ ያድጋል certain point and then ቆማል። complements receive function as opsonization ትሩ ነው። ዋናው ማለት ነው። ይሄ ትሩ ነው ማለት ነው። ትሩ ነው። ይሄ ሳይን ትሩ ነው። ኦፕሶናይዜሽን ማለት ኮት ማድረግ ነው። ታግ ማድረግ ነው። ታግ ይሄድና እንግዲህ ሚኖግሎቢን እንደምታውቁት አንቲባዲ ዋይ የሚመስል ቅርጽ ነው ያለው። እነኚህ ከላይ ሁለቱ እዚህና ዋይ የሚመስሉት እንደዚህ ቢሆን ይሄኛው እጀታው ቢሆን ያዋይና ዋይ እዚህ ጫፍና እዚህኛው ጫፍ ላይ አንቲጂን ባይንድ የሚያደርግባቸው ሪሴፕተር ሴሎች አሉ። ሪሴፕተሮች ናቸው። ስለዚህ ፓቶጂኑ ወይም አንቲጂኑ ኢሚዩን ሪስፖንሱን እንዲውስ ያደረገው ነገር መጥቶ ጫፍና ጫፍ ላይ ባይንድ ያደርጋል። በዚህኛው በታችኛው በእጁ በኩል ደግሞ ታችኛው ኤፍ ሴል በምንለው ከሴሉ ጋር ወይም ሴል አለ አይደለ? ሴሉ ላይ አታች ያደርጋል። ማስት ሴል ከሆነ ማክሮፌጅ ከሆነ ደንድራይት ሴል ሊሆን ይችላል ወሬቨር። ስለዚህ ኦፕሶናይዝ የሚያደርገው ይሄ እነዚህ ናቸው። ስለዚህ ኦፕሶናይዜሽን አንደኛው ስራቸው ይሄኛው ነው ማለት ነው። በተለይ ኢሚኖግሎቢን ኤ እንደዛ አይነት ሩል አለው። ግን እዚህኛው ጋር C3b ኮምፕሊመንት ወይም ኢሚዩኒቲን ኢንዲዩስ የሚያግዙ አዛያሶች ናቸው። ብዙ ናቸው። ከC1 ጀምሮ እስከ C9 ድረስ ራን የሚያደርጉ ናቸው። ስለዚህ በዋናነት የC3b ዋነኛው ስራው ኦፕሶናይዝ ማድረግ ነው። ትሩ ነው። ሬጉላቶሪ ቲ ሴል ወይም የኛው አብሪቬት ሲደረግ ቲአርጂ ይባላል። ፕራይመሪሊ ኤክስፕረስ CD8 አይደለም። ሬጉላቶሪ ከሆነ እኮ ዳውንግሬድ ነው የሚደረገው ፊዚካሊ አይደለ? ሬጉላቶሪ ማለት ሬጉሌት አንዳንዴ ኢሚዩን ሲስተማችን ይሄኛው ድምጽ የረበሸ ነው። ሬጉላቶሪ እንትኖች አንደኛው ኢሚዩን እነኚህ ሴሎች ሞር ኤክስፕረስ እንዳይደረጉ ነው የሚያደርጉት። ዳውንግሬድ እንዲደረጉ ነው፣ ኤክስፕረስ እንዲደረጉ አይደለም። ይሄኛው በዋናነት ሳይቶቶክሲክ እንዲሆን ወይንም ፓቶጂን በሚኖርበት ጊዜ ሴሉ በሙሉ ሳይቶቶክሲክ በማድረግ ወይም ሴሉ ሙሉ እንዲሞት እንዲገደል ነው የሚያደርገው። ይሄኛው ፎልስ ነው የሚሆነው። ኤክስፕረስ ሳይሆን ዳውን ሬጉሌት ነው የሚያደርጉት፣ ኤክስፕረስ አያደርጉትም። 14ኛን dendritic cells bridge innate and adaptive immunity via antigen presentation። እዚህኛው ጋር ምንናወራ ሞኖሳይት እንግዲህ ከአምስቱ አንደኛው ሞኖሳይት ነው። ዋይት ብለድ ሴል ኮምፖነንት ሞኖሳይት ብለድ ውስጥ ሲሆን ነው፣ ደም ውስጥ ሞኖሳይት ይባላል። ከደም ወጦ ከካፒላሪ ወጦ ወደ ሴል ወደ ቲሹ ከገባ በኋላ ማክሮፌጅ ሳይዙ ይጨምርና ማክሮፌጅ እንለዋለን ቲሹ ውስጥ ወይም ስፔስ ላይ በምናገኘው ጊዜ። ከዛ በተጨማሪ ወደ ደንድራይት ሴል የሚቀየው ራሱ ነው። ስለዚህ እነዚህ ደንድራይቲክ ሴልስ ወይም APC አንቲጂን ፕሬዘንቲንግ ሴልስ ዋና ስራቸው አንቲጂን ፕሬዘንቲንግ ሴሎች ናቸው። እና ከዚህም በተጨማሪ ቀደም ሁለት አይነት ኢሚዩኒቲዎች አሉ። ሜካኒዝም የኛ ሰውነታችን ሁለት ሜካኒዝሞች አሉት። በሽታን አንቲጂንን እነ ባክቴሪያ እነ ቫይረስ ፓራሳይት ዋሬቨር ኤኒ ሰብስታንስ which is ነን ሰልፍ ለኛ ነን ሰልፍ የሆነ ባዕድ የሆነ ነገር አታክ የምናደርግበትና የምንከላከለው በእነኚህ ሁለት መንገዶች ነው። ኢኔት ኢሚዩኒቲ ዴቨሎፕ በኢኔት ኢሚዩኒቲ ፈርስት ላይን ዲፌንስ ሚኒክን አዳፕቲቭ ወይም አኳየርድ፣ ይሄኛው ሰከንድ ላይን ዲፌንስ ሰከንድ ላይን ኢሚዩኒቲ ነው። ቤዚካሊ ይሄኛው በሽታ ወይም አንቲጂን ፕሬዘንት ከተጋለጥን በኋላ ነው ዴቨሎፕ የሚሆነው። ኢት ቴክስ ታይም
ይሄኛዎቹ ግን ኢሚኒት የምንላቸው ዊዝን ሚኒት ቱ ዴቨሎፕ የሚደረጉ ነገሮች ናቸው። በጣም ከስንወለድ ጀምሮ ያሉ ናቸው። ፈርስ ላይ ናቸው። ጊዜ አይፈጅባቸውም። ለሁሉም ተመሳሳይ ናቸው። በኤክስፖዠር አይቀየሩም። ስለዚህ እነኚህ ሁለቱም ነገሮች የሚያገናኛቸው እንዲናበቡ የሚያደርጋቸው ደንደራይቲክ ሴል ይባላል። ኤስተሩ ሲኛው ጋር ስለሷ ማውራት ፈልጌ ነው። የመጨረሻው ፔፕቲንስ አር ኢሚኖጀኒክ ዊዛውት ካሪ ፕሮቲን። ይሄ ፎርስ ነው። ፔፕታይን ማለት ኢሚኖጀኒክ ፕሮፐርቲ የለውም። ቤዚካሊ ላይክ ያደረገ ነው። አሁን ማቺንጉን እንሰራለን ማለት ነው። ቤዚካሊ ጎንና ጎን ስላልሆነ ወደታችና ወደ ላይ ከፍና ዝቅ ያደረግን መመልከት ያለብን። ስለዚህ ከታች ተመልክተን ወደ ላይ ሄደን እንመለከታለን ማለት ነው። ፕሬዘንቲንግ ኢንዶጂነስ አንቲጂን ቱ ቲ ሴልስ ቅድም አንተ ቢያለ እየተመለከተ ነበር አይደለ? ኢንዶጂነስ ቲ ሴል ላይ ኢንዶጂነስ ከሆነ የመጀመሪያው ፕሬዘንቴሽን ይፈልጉ ወይም አንቲጂን እንዳለ ወይም ፓቶጂን ባክቴሪያ ሊሆን ይችላል፣ ቫይረስ፣ ፕሮቶዞዋ ማንኛውም ሰብስታንስ ፕሬዘንቴሽን የሚፈልጉ ቲ ሴሎች ናቸው። ከቲ ሴሎች ደግሞ ሁለት ቲ ሴሎች አሉ፣ ቲ ሄልፐር ሴል እና ቲ ሳይቶቶክሲክ የሚባሉ። ቲ ሄልፐር ሴል ወይም ቲኤች የሚባሉት CD4 ሴሎች ናቸው which is exogenous ናቸው። ወይራስ ኢንዶጂነስ የሆኑ ቲ ሲ ነው ኢንዶጂነስ ላይ የሚገኙት እና ፕሬዘንቴሽን የሚፈልጉ 8 ናቸው ማለት ነው። እዚህ ጋር ፕሬዘንት የሚደረግላቸው ፕሬዘንተሩ ማን ነው ጥያቄው። ኦኬ ፕሬዘንቲንግ ኢንዶጂነስ አንቲጂን ቱ ቲ ሴል ማን ነው ፕሬዘንት የሚያደርገው? ቅድም ከላይ ተመልክተናል አይደለ? MH3 MH1 ነው፣ MHC1 ነው፣ MHC2 ነው፣ MHC3 ነው። ስለዚህ እዚህኛው ጋር ዋን ነው የሚሆነው ማለት ነው። አልሶ እኛው ዲ ይሆናል ማለት ነው። MHC ክላስ 1 በጊዜ እነኚህ እንትሮች እነኚህ MHC1 ኢንዶጂነስሊ ለCD8 ለምንለው ቲ ሴል ፕሬዘንት ማድረግ ነው ያቀርባሉ። ስለዚህ ቲ ሴል ወይም CD ያንኛው የምንለው CD8ቱ ያውቀዋል አንቲጂን ነው የሚለውን ምክንያቱም ሪኮግናይዝ መደረግ ይችላል አለባቸው አለ ቢፎር ሪኮግናይዝ ከመደረጋቸው በፊት ማንኛውም አንቲጂን ወይም ማንኛውም ባዕድ የሆነ ነገር ኢሊሚኔት አይደረግም። ስለዚህ ከዛ ሳይቶቶክሲክ ኢፌክት ራዲኬት የሚያደርጉት ስለዚህ ዲ ነው ማለት ነው። ፕሮዲውስ አንቲቦዲ ዱሪንግ ሁመራል ኢሚዩኒቲ ቢ ሴሎች ናቸው። አንቲቦዲ ፕሮዲውስ የሚያደርጉት ማን ናቸው? ቢ ሴሎች ናቸው። ቢ ሊምፎሳይት ናቸው። ፊዚካሊ አይደለ? ቢ ሊምፎሳይት ቢ ሴሎች ናቸው። ኤ ነው መልሶ ማለት ነው። ሁመራል ኢሚዩኒቲ አይነት እንትኖች አሉ አይደል? ሁመራል ኢሚዩኒቲ እና ሴል ሚዲየትድ ሁመራል ኦል ዘ ታይም አንቲቦዲ ፕሮዲውስ መደረግ አለበት። አንቲቦዲ ደግሞ ፕሮዲውስ የሚያደርጉት ቢ ሴሎች ናቸው። ቢ ሴል ዲፈረንሺየት ያደርጋሉ። ክሎናል ኤክስፓንሽን ይባላል። ኤክስፓንድ ካደረገ በኋላ አንድ ክሎን ወይም አንድ ናይብ የሆነ ትንሽ አንድ ከነበረች እሱ ኤክስፓንድ ያደርግና ይባዛል። ዲፈረንሺየት ያደርጋል ወደ ፕላዝማ ሴል እና ሜሞሪ ሴል። እነዛ ፕላዝማ ሴሎች ዋና ስራቸው አክቲቬትድ ከሆኑ በኋላ ሴክሬትን ያደርጋሉ ምን አንቲጂን። ስለዚህ አንቲቦዲ የሚያደርጉ ቢ ሴሎች ናቸው። ሞስት አባንዳንት አንቲቦዲ ኢንተርም ክሮሲንግ ፕላሴንታ በጣም አባንዳንት እዚህኛው ጋር አባንዳንት ነው። ኤንድ ፕላሴንታ ክሮስ የሚያደርግ ማለት ነው ኢሚኖግሎቢን ጂ ነው። ስለዚህ ኤፍ እዚህ ጋር ኤፍ ነው። በጣም አባንዳንት ቅድም እንደነገርኳችሁ ጌም በሚላችሁ ጌም ዲ ነው ጌም ዲ በሚል ያዙ። በጣም አባንዳንቱ ዶሚናንቱ ጂ ነው። ፕላሴንታን ፓስ የሚያደርገው እሱ ነው። ስለዚህ ነው ኤፍ ነው መልሱ ማለት ነው። አራተኛ ኪል ኢንፌክትድ ካንሰረስ ሴልስ ቪያ ኤፖፕቶሲስ። እነኚህ በኤፖፕቶሲስ ቅድም ኤፖፕቶሲስ ምንድነው ብለናል? ሴልን የራስን ሴል ኢሊሚኔት ማድረግ የሞቱ ሊሆን ይችላል፣ ካንሰረስ ሊሆኑ ይችላሉ፣ ቫይረስ ኢንፌክትድ የሆኑ ሴሎች ሊሆኑ ይችላሉ። ኢንፌክትድ የሚያደርጉ እንትሮች በኤፖፕቶሲስ መንገድ ማን ናቸው? ቲ ሴሎች ናቸው። ቲ ሴሎቹ ነው። የትኞቹ ናቸው? 8 ናቸው። ሳይቶቶክሲክ ቲ ሴሎች ናቸው። ይሄኛው 4 ነው። እነዚህ ሳይቶቶክሲኮች። ስለዚህ የዚህ መልስ ማን ነው ማለት ነው? ቢ ነው ማለት ነው። ቢ እናደርገዋለን ማለት ነው። ኦኬ ጉድ። አምስተኛ
አናፊላክሲስ ቶክሲን ኢንዲዩሲንግ ኢንፍላሜሽን የሚያደርገው ማነው ነው እዚህኛው ጋር ኦኬ እዚህኛው ጋር ሌትስ ሙቭ እናድርግና ከተላለው እንስራ ፕሬዘንቲንግ ኤግዞጂነስሊ አንቲጂን ፕሬዘንት የሚያደርጉ የትኞቹ ሰልፍ ሴሎች ናቸው? ከኤምኤችሲ ማን ነው ብለናል ቅድም 2 አይደል? ኤምኤችሲ2 ኤ ነው ማለት ነው። ስለዚህ መልሳችን የዚህ ኤ ነው ማለት ነው። ኤ እዚህኛው መልስ ኤ ነው። ዊልባክ ኢሚዲየት አለርጂክ ሪአክሽን ኤንድ አንቲ ፓራሳይቲክ ኢፌክት ይሄ ኢሚኖግሎቢን ዴፊኒትሊ ማን ነው? ከኢሚኖግሎቢን ከአንቲቦዲዎች የትኛው ነው? ኤ ነው አይደል? ጊዜም ቢሆን አለርጂን ኢንዲዩስ የሚያደርግ ከነኚህ ከአምስቱ ይሄ ነው። ስለዚህ መልሱ ማን ይሆናል ማለት ነው? ይሄ ነው ኢሚኖግሎቢን ኢ ጂ ነው የሚሆነው ማለት ነው። ጂ የኛው ጂ ነው ማለት ነው። መልሳችን ሁልጊዜ አለርጂክ ሪአክሽን ከእነዚህ ከኢሚኖ አይጂኤ፣ አይጂጂ፣ አይጂኢ፣ አይጂኤም፣ አይጂዲ ከምንላቸው አለርጂክ ሪአክሽን ኢንዲዩስ የሚያደርግና እንደ አንቲ ፓራሳይቲክ ከባዞፊል እና ኢዝኖፊል ከምንላቸው ጋር ከነኚህ ከሆኑ እንደ አለርጂክ ሪአክሽንን ኢንዲዩስ የሚያደርግ ኢሚኖግሎቢን ኢ ነው። ፕሮፌሽናል አንቲጀን ፕሬዘንቲንግ ዋና ስራቸው በዋናነት አንቲጀን ፕሬዘንቲንግ የሆኑ ሴሎች ደንደራይቲክ ሴሎች ናቸው። ቅድም ከላይ ትሮፎስ ላይ ተናቸዋል። ደንደራይቲስ የያዘው ማን ነው? አይ ነው። አይ ነው ማለት ኦኬ። አይ ነው የዚህ መልስ አይ። ፈርስት ሪስፖንደር ቱ ባክቴሪያል ኢንፌክሽን ሁልጊዜም ቢሆን ባክቴሪያል ባለበት ኢንፌክሽን ሁሉ ቀድሞ የሚደርሱ ከሰርኩሌሽን ወጥተው ወደ ተጎዳው ቲሹ ዳይሬክሽን ኬሞታክሲስ ይባላል። ሙቭመንቱ ኬሞታክሲስ ወደ ተጎዳው አካል ሙቭ የሚያደርጉ የዋይት ብለድ ክፍሎች እነማን ናቸው? ከኒትሮፊል፣ ከኢሲኖፊል፣ ባዞፊል፣ ሊምፎሳይት፣ ሞኖሳይት ኒትሮፊል ይባላሉ። ኒትሮፊል ናቸው። ስለዚህ ኒትሮፊልን የያዘው ጄ ነው። ጄ ብለን እሱ መምረጥ ነው። ጄ ኦኬ። አክቲቬት ቢ ሴልስ ኤንድ ማክሮፌጅ ቪያ ሳይቶኪንስ ኦኬ። ይሄኛው ደግሞ ቢ ሴልን አክቲቬት የሚያደርግ ማን ነው ነው እና ሄልፐር ምንላቸው ናቸው? እዚህኛው ጋር ሄልፐር ሴሎች ናቸው። ሄልፐር ቲ ሴልስ ሲ ነው። ስለዚህ የዚህ መልስ አሁን ሲ ነው። ሲ ማለት ነው። የዚህ መልስ ሲ ነው። ይቀርልን ለዛኛው ለታው ነው መልሳለን ማለት ነው። C3A C4A C5A ዋና ስራቸው ይሄኛውን አሁን ያልነው ተመሳሳይ አናፍላክስ ቶክሲን ፕሮዲዩስ የሚደረጉ ናቸው። ስለዚህ ማን ሆነ ማለት ነው ምርጫችን። እዚህኛው ጋር አንድ ነገር ልጨምርላችሁ ኤች እነዚህ ኮምፕሊመንት ፕሮቲን ከC1 እስከ C9 ድረስ ናቸው። አሁን ልቀው እነኚህ የመጀመሪያው ዋና ስራቸው ኢንፍላሜሽንን ኢንዱስ ማድረግ እና አናፊላክሲን ፕሮዲዩስ ማድረግ ነው። C3A 4A C4A C5A የምንላቸው። ከዛ በተጨማሪ C3B ዋና ስራው ኦፕሶናይዜሽን ነው፣ ታጊንግ ነው። ታግ ከተደረገ በኋላ አታክ አረገ ይሄን ስለ ከዚህ ከአክቲቭ ላይ ካንቲጁል ላይ ባይንድ ካረገ ፋጎሳይቲክ ሴሎች ይመጡና ሙሉ ሴሉን እንግልፍ ያደርጉታል። ሌሎቹ ግን ከC5B ጀምሮ እስከ C9 ያሉት ዋና ስራቸው ማክ ነው ይባላል። ሜምብሬን አታክ ኮምፕሌክስ በሙሉ አታክ ነው የሚደረገው። ስለዚህ ፖርፎሪን እንዲሆን ሴል ሜምብሩን የተባሳሳ እንዲሆን በማድረግ ሴሎችን መግደል ነው። ሰው መልቲፕል ቾይስ ደርሰናል። እዚህኛው ጋር በጣም ፈጥነው እየፈጠን እያደረኩ ነው የምሰራው። 30 ጥያቄዎች ናቸው። ሰው which type is not part of the innate immune system? innate immune system ማለት ነው መጀመሪያ ፊዚካል ባሪየር ስኪን አለ፣ ኮስ ሜምብሬን አለ፣ እንዘን ዘ ማክሮፌጅ እና ኒትሮፊል፣ ኢሲኖፊል እነኚህ በሙሉ ናቸው ቲሴሎች ናቸው እዚህኛው ጋር። ስለዚህ ይሄኛው ቲሴሎች ከተዘቀሉት ማለት እነኚህ ናቸው። ቢሴል ፕራይመሪሊ ማቹር ኢን ዌር ቢሴል እና ቲሴል አለ አይደል? ቲሴል ላይ ታይምስ ነው። ቢሴሎች ባይዚካሊ የት ነው የሚያደርጉት?
ቦማሮ ነው። ማብራሪያ ብዙ አያስፈልግም። አንቲቦዲ ባይንዲንግ ሳይት አር ሎኬትድ ኤኒዌር። አንቲቦዲ ሁሉም አንቲቦዲዎች ሁለት ምን አላቸው ብለናል? ዋይ ቅርጽ ያላቸው አይደል? ዋይ ቅርጽ ያላቸው። ለዚህኛው እዚህኛው ነው ቫሪያብል ሪጅን ላይ ነው ትችል የሚያደርጉት። ጊዜያችሁን ትላለ ማለት which immunology class is pentameric? አምስት አንቲቦዲዎች አሉ አይደል? G A M E D ከነዚህ ፔንታመር የሆነ የትኛው ነው? ፔንታመር ማለት አምስት እንደዚህ ዋይ ያለው ማለት ነው። አምስት ፔንታመር። ስለዚህ 10 አንቲጅን ወይም 10 ፓቶጅን አት ታይም ባይንድ ማድረግ የሚችል ፔንታመር ብቻኝ የሆነው እና ኤም ነው። ባይዘዋይ ከዚሁን ጨምር ኤም ኢንፌክሽን በሚኖርበት ጊዜ ቀድሞ የሚመረተው ወይም ህፃናት እንደተወለዱ የሚያመርቱት የአንቲቦዲ አይነት ኤም ነው። ኢሚኖግሎቡሊን አት ታይም ኦፍ በማህፀን ውስጥ ያለ ከእናትየዋ ወደ ልጅ ወደ ፕላሴንታው ክሮስ ማድረግ ይችላል። ስለዚህ ሁለቱ ቀዳሚዎች ናቸው። ኦፍ ኮርስ ብዙ ጊዜ ሴክሬሽን ላይ ወተት ውስጥ ሊሆን ይችላል፣ እንባ ውስጥ፣ ሳሊቫ ውስጥ፣ ወሪው ሴክሬሽን ውስጥ እና ኢቨን እዚህኛው ጋር ቻይ ትራካችን ላይ ዩሪናሪ ትራክት ላይ ኦኬ ሙከሱ እንዳይጎዳ የሚያደርጉት የሚሉን ኤዎች ናቸው። ግን ፔንታመር የሆነው ይችላል። አምስተኛ ቲ ሴል አክቲቬሽን ሪኳየርስ። ቲ ሴል አክቲቬሽን ምን ይፈልጋል? ምንድነው ይፈልጋል ያልነው? ቲ ሴል አክቲቬት እንዲደረግ ባውንድ ፕሮቲን መደረግ አለበት። አንቲጂኑን ምክንያቱም ብቻቸውን ፍሪ የሆኑ አንቲጂኖችን ወይ ፓቶጂኖችን ቲ ሴል ሪኮግናይዝ አያደርግም፣ አያውቅም፣ አይለይም። ስለዚህ እንዲያውቃቸው ሊለያቸው በራሱ በሆነ ሰልፍ በሆነ የኛ አካል በሆነ ነገር ባውንድ መደረግ አለባቸው። እነሱ ምን እንላቸዋለን? ሴል ሰርፌስ ፕሮቲን እንላቸዋለን። ኤምኤችሲ ሜጀር ሂስቶ ኮምፓቲቢሊቲ ኮምፕሌክስ ምንላቸው በእነኝ ናቸው። ስለዚህ በእነኝ ናቸው አክቲቬት እንዲደረግ ምክንያቱም ፕሬዘንት የሚያደርገው ከተጠቀለለ በኋላ ኢንዶፕላዝሚክ ሬቲኩለም ላይ ሄዶ ፕሮሰስ ተደርጎ ወደ ዳይሴክት ይደረጋሉ እነዛ ሴሎች። እንደዛን ከዛ ሴል ላይ ፕሬዘንት ሲያደርጋቸው ሪሴፕተሩ ላይ የራሱ ሪሴፕተር ስላለው ፕሬዘንት ይደረግለታል። እንደያል እንደዛን ሳይቶቶክሲክ ሊሆን ይችላል ወይንም በቲኤች በኩል ምን አለ ቲ ሄልፐር ሴል ላይ አክቲቬት ያደርጋል ቢ ሴሎችን። ቢ ሴል ወደ ምን አክቲቬት ይደረጋሉ? ፕላዝማ ሴልስ እና ሜሞሪ ሴልስ። ፕላዝማ ሴልስ ዋና ስራቸው ምንድነው? አንቲቦዲ ፕሮዲዩስ ማድረግ። አንቲቦዲ ምንድነው የሚያደርገው? ዳይሬክትሊ ከአንቲጂን ጋር ባይንድ አድርጎ አንደኛው ኒውትራላይዝ ማድረግ፣ ኢንአክቲቬት ማድረግ፣ አታች እንዳይደርግ ማድረግ፣ ፋጎሳይቶች መልኩ እንዲወስዱ ማድረግ ነው። ስለዚህ የቲ ሴል አክቲቬሽን ሪኳየር ኤምኤች ሴሎች ሁሉ ጊዜ እነኚህ ነገሮች ይፈልጋሉ። and that which pathway activates complement without antibody? which pathway? ሶስት አይነት ፓዝዋዮች አሉ ኮምፕሊመንት ላይ ክላሲካል ፓዝዋይ፣ ሌክቲን ፓዝዋይ እና አልተርኔቲቭ ፓዝዋይ። which pathway activate without አንቲቦዲ ሳይፈልግ አክቲቬት የሚደረጉት የትኛው ነው? አልተርኔት ነው ቤዚካሊ። ክላሲካል አንቲጂን አንቲቦዲ ይፈልጋል። ሌክቲን ማኖዝ ባይ ሌክቲን የሚባለው ነው ሰርፌስ ላይ ግን ምንም የማይፈልገው አልተርኔቲቭ ነው። ሁልጊዜም ቢሆን ያለ ዚህ ነው አክቲቬት የሚደረገው። የኛው ቲ ሄልፐር 17 ሴል ዲፈንድ አጌንስት ምንድነው ብለናል? ኢንትራሴሉላር ኤክስትራሴሉላር ነው። ኤክስትራሴሉላር ኢንትራሴሉላር ዋን ብቻ ነው፣ ቲኤች ዋን ብቻ ነው። ኢንትራሴሉላር እችና ቲኤች ዋን ነች። እዚህኛው ጋር ሁለት ጨምራ ቲኤች ቱ ካለ ኤክስትራሴሉላር ነው። ኦኬ። ስለዚህ የሚከላከል ምንድነው? ኤክስትራሴሉላር ባክቴሪያና ፈንገስ ማለት ነው። ስምንተኛ ሜሞሪ ቢ ሴልስ ሜሞሪ። ምክንያቱም ቢ ሴል ዲፈረንሺየት ካደረገ በኋላ ወይም አንቲጂን ኤክስፖዝ በምንኖርበት ጊዜ ዋሬቨር ናቹራል ሊሆን ይችላል ወይንም ኢንቴንሽናሊ ኤክስፖዝ በምንኖርበት ጊዜ ፎር ዛት አንቲጂን ቢ ሴል ሪኮግናይዝ ካደረገ በኋላ ዲፈረንሺየት ያደርጋል። ናይቭ ሴል ወይም የመጀመሪያው ሴል ዲፈረንሺየት ያደርጋል፣ ይባዛል። ሲባዛ እየተባዛ መልቲፕላይ ማድረግ መቻል አለበት። ኦፕቲማይዝ ለማድረግ ፋጎሳይት ለማድረግ ወይንም ኒውትራላይዝ ለማድረግ ቶክሲኑ ማይክሮብንም ወደ ምንድነው ዲፈረንሺየት የሚያደርገው? ቢ ሴልስ ወዚህኛው ጋር ፕላዝማ ሴልስ እና ሜሞሪ ሴል እነኚህ ምንድነው የሚያመርቱት? አንቲባዲ ኦኬ። ስለዚህ ሜሞሪ ሴል አር ኢኔብል አንደኛው
እነኚህ ሜሞራይዝ ከተደረጉ በኋላ ሁለተኛ ሰከንድ ኤክስፖዠር በሚኖርበት ጊዜ በፍጥነት የሁሉ ፕሮሰስ መጓዝ ሳይፈልጋቸው አንቲጅኑ ባይንድ ማድረግ እንዲጠፋ ማድረግ ነው። ስለዚህ አሁን እንምረጥ ስለወር ፕራይመሪ ሪስፖንስ መጀመሪያ ፕራይመሪ ሪስፖንስ ስለወር ናቸው። ኦኬ ራፒድ ሃይ አፊኒቲ ሰከንድ ሪስፖንስ ምክንያቱም ሜሞራይዝ ስለሆነ መልሱ የሚሆነው ማለት ነው። ምክንያቱም ሜሞራይዝ አድርጓቸዋል። ፈርስት ኤክስፖዠር ነው ይህን ፕሮሰስ የሚሄደው ይለያሉ፣ አታች ያደርጋሉ፣ አንቲጅን አታች ያደርጋል ቢሴል ከዛ ወደ ፈርሽት ያደርጋል ወደ ፕላዝማ ሴል እና ወደ ሜሞ ሴል ፕላዝማ ሴል አንቲቦዲ ያመርታል። አንቲቦዲው ከዛ በኋላ ባይንድ ካረገ በኋላ ወደሚፈለገው ራን ያደርጋል። ስለዚህ ሜሞራይዝ ከተደረገው ጋር ራፒድ ሃይ አፊኒቲ ሰከንድ ሪስፖንስ አፍተር ሰከንድ ሪስፖንስ በኋላ ይሄን ሁሉ መጓዝ አያስፈልገውም። ኤምኤች ኢን ሜጀር ሂስቶኮምፓቲቢሊቲ ኮምፕሌክስ ክላስ 2 ኢዝ ማን ነው? CD4 ምንድነው? ኤግዞጂነስ CD4 ነው። ኦን ከሆነ ኢንዶጂነስ CD8 ነው። ኦኬ ከዚህኛው በሌላ በኩል ነው የመጣው። ይሄኛው ከሆነ ሁልጊዜ ታይፕ 2 አንቲጅን ፕሬዘንቲንግ ሴልስ ላይ ነው። ዋን ከሆነ ግን አንደኛው MHC 1 ከሆነ ኦል ኒውክሌትድ የሆኑ ላይ የሚደረገው MHC 1 ሁሉም ኒውክሌትድ ለሆኑ በሚኖራቸው። ስለዚህ ይሄኛው APC ነው። APC ኒውክሌትድ የሚሆነው ይሄኛው ነው፣ MHC 1 ነው። ስለዚህ ያው ደንድራይቲክ ሴል አንቲጅን ፕሬዘንቲንግ ሴል የምንላቸው ማን ናቸው? ደንድራይቲክ ሴል፣ ማክሮፌጅ፣ ቢ ሴሎች እነኚህ በሙሉ ፕሬዘንት ማድረግ የሚችሉ ናቸው። ይሄኛው ሳይሆን ከመሆን አንቲጅን ፕሬዘንቲንግ ሴል አሁን ያወራችሁ ማለት ነው። ኦንሊ ብቻ ሳይሆን ኦንሊ ስላለ ነው እንጂ ማለት ኤክስፕረስ አንቲጅን ፕሬዘንቲንግ ሴልስ በእነኚህ ላይ በሙሉ ኤክስፕረስ ያደርጋል። ኦፕሶናይዜሽን ኢንሃንስ የሚያደርግ ማን ነው? አንቲቦዲ ፕሮዳክሽን ነው። ፋጎሳይቶስ ኦፕሶናይዜሽን ማለት ኮድ ከተደረገ በኋላ ማርክ ተለየ ማለት ነው። ለምሳሌ በምንመለከተው ለምሳሌ ኮሪደር ልማት አካባቢ የሚፈርሱ ቤቶች ታግ ይደረጋሉ ወይንም ለተለያየ ታግ እንደዚህ ኤክስ ይደረግባቸው መንገድ ዳር ያሉት ወይ ለተለያዩ ልማት ሲፈለጉ ታግ ተደረጉ ማለት ነው። ስለዚህ ዶዘር ከመጣ በኋላ ያ ዶዘር ለፈለገ መናጅ ነው አይደል? ሴም ቲንግ ኦፕሶናይዝ ማለት ታግ ያደርጉታል ኤንድ ዘን ፋጎሳይት የሚያደርጉ ሴሎች ማክሮፌጅ ሊሆኑ ይችላሉ ወይንም ሳይቶቶክሲካሊ ፕሮቲን ኢንፍላሜሽን እንደሚያደርጉት ነገሮች መጥተው እንትን የሚያደርጓቸው እነሱ ማለት ነው። ስለዚህ ኢንሃንስ የሚያደርገው ፋጎሳይቶሲስ ሲሆን ነው እኛው ጋር ኦኬ። 11ኛ ዊች ሳይቶኪኒዝ አንቲቫይራል ዋናነት አንቲቫይራል የሆነው ኢንተርሎኪን ይሄኛው ነው። ሁሉም ናቸው ግን ኢንተርሎኪን በተለይ በጣም አንቲቫይራል ነው። አውቶሪአክቲቭ ቲ ሴልስ አር ኢሊሚኔትድ ቪያ autoreactive T cells are eliminated. Affinity maturation, negative selection in the times, isotope switching, and ozonization. Affinity maturation in government. T independent independent antigen are typically protein, polysaccharide, lipid. These are I think polysaccharide nature. Granuloma formation involve massive degradation. Granuloma formation አይደለም የኛው ዲግራዴሽን ነው። ግራኑል ፎርም ያደረገ አግሪጌት ነው የሚያስፈልገው። vascular comfort vaccine comfort vaccine ኦኬ artificial ብሎ vaccine ሁለተኛ ነው። አክቹአሊ ግን artificial activity ነው እንደሱ የሚያደርገው vaccine አብዛኛው ጊዜ ኦኬ። እዚህኛው ጋር ማስተካከያ እዚህኛው ሳትሆን ይሄኛው ነው ቢኖሚያል autoreactive T cell are eliminated by negative selection in times. So አሁን በጣም በዚህ መጨረስ ስላለብኝ ራን ማድረግ አለብን። which cell directly kill infected cells infected ሴሎችን ሴል የሚያደርግ like virus infected ተምር ሴሎችን እና ሰልፍ በራሳቸው በጣም የተጎዱ ሴሎችን የሚያደርጉ ሳይቶቶክሲክ ሴሎች ናቸው። ቲ ሴል ሆኖ ሳይቶቶክሲክ ሄልፐሮቹ ቢታ ሴል ላይ ነው ቢ ሴል ላይ ነው ዛን ዋናንት ናቸው። አፊኒቲ ማቹሬሽን ኦከሪን
አፊኒቲ ማቹሬሽን ኦል ዘ ታይም ጀርሚናል ሴንተር ላይ ነው ሀፕን የሚያደርገው። አንቲቦዲ ሁለት ሪጅኖች አሉት አይደለ? ፍራግመንትድ አንቲጂን ባይንዲንግ ሳይት እና ፍራግመንትድ ክሪስታል ሪጅኖች አሉ። የኛው ኤፍሲ ሪጅን ኦፍ ዘ አንቲቦዲ ባይንድ የሚያደርገው አንቲጂን ላይ ነው። ኮምፕሊመንት ፋጎሳይት ዴፊኒትሊ 18ኛው እዚህ ሪጅን ላይ ነው የሚሆነው። ሄሪዲታሪ አንጂኦኢንቮልቭ ዲፊሽንሲ ኢን ዴፊኒትሊ በኤዲቱ ኢንሂቢተር ነው ሲሆን ኮምፕሊመንት ኦን ኢንሂቢተር በሚኖርበት ጊዜ ነው አንጂኦኢዲማ ሀፕን የሚያደርገው። isotope switching requires the independent antigen cytokine formaldehyde complement activation neutrophil enzyme. On this case, isotope switching requires all the time. If there is isotope switch በሚያደርግበት ጊዜ የሚያስፈልገው ሳይቶኪን ነው። ሳይቶኪን is one of the basic inflammatory agent ነው። and switch ለማድረግ ሁልጊዜ አክቲቬት ለማድረግ ሴሎች አክቲቬት እንዲያደርጉ ሳይቶኪን ያስፈልጋል። Okay. This is not actually runten ግን ይሄኛው ነው መልስ የሚሆነው። Okay. or like receptor recognize የሚያደርገው ይባላሉ። ምናልባት ተጻፍ ላይ ያዟቸው እንደዛ ነገር አለ። This is not function of antibody function ያልሆነው neutralization ያደርጋሉ። opsonization ዋና ስራቸው ነው። direct killing complement activation complete activate ያደርጋሉ። so direct killing ማድረግ አይችልም። ቀጥታ አንቲጂን አክቲቬት ከተደረገ በኋላ በቀጥታ ኪሳዮን የሚያደርጉት ኒውትራላይዜሽን ኦፕሶናይዜሽን ኮምፕሊት አክቲቬት እንዲሆንና ኮምፕሊት አክቲቬት ሲደረግ ደግሞ ምንድነው አይዘር ኢንፍላሜሽን ነው ወይም አይዘር ኦፕሶናይዜሽን ነው ወይም ሜምብሬን ማክ የሚባለው ሜምብሬን አታክ ኮምፕሌክስ የሚለው ነው እናርኩ። ኢፕቶጂን ኢፕቶፕ የሚባለው የአንቲጂን ወይም የፓቶጂኑ ክፍል ነው። ፔፕታይድ ወይም ፕሮቲን ሆኖ ከአንቲቦዲው ጋር መጥቶ አታች የሚያደርግበት ዞን ማለት ኤሪያ ያቺ ኤሪያ ነው። ስለዚህ አንቲጂን ባይንዲንግ ሪጅን አንቲጂን ሪኮግናይዝ ባይ ኢሚዩን ሪሴፕተር አንቲቦዲው ላይ ሪሴፕተር አለ አይደል? እሱ ነው ዞን። አራተኛ ሴንትራል ቶለራንስ ኦከር። ሴንትራል ኦከራንስ ባይዘው በጣም አስፈላጊ ነገር ነው። ቶለራንስ ከሌለ ሴሎቻችን በሙሉ በአንቲቦዲዎች ይበላሉ። ለምሳሌ ታይፕ 1 ላይ እንደምታውቁት ለምሳሌ ታይፕ 1 ዲያቤቲስ ሜሊተስ ቤታ ሴሎች ናቸው ዲስትራክት የሚደረጉት አውቶ ኢሚዩን ዲዚዝ ማለት ነው በሌላ አገላለጽ። ስለዚህ ቶለራንስ ኦከር የሚያደርጉት የትኞቹ ናቸው? ሜጀር ሁለት ኦርጋኖች አሉን አይደል? ቤዚካሊ በኦርጋንስ ኢሚዩን ሲስተም ወይም ኢሚዩን በኦርጋንስ ክፍላችን በሁለት ነው፣ ፕራይሜሪ እና ሰከንዳሪ ብለን። ፕራይሜሪ ታይመስ እና ቦማሮ ነው የምንወስደው። ሌሎቹን ግን እንደ ሊምፍ እንደ ሊምፍ ኖድ እንደ ስፕሊን ሌሎች ማክሮፌጆችን እና እነኚህ ማክምላቸው ሙኮስ አሶሺየትድ ሊምፎይድ ቲሹ እንላቸው እንደ ኖዝ ትሪላናችን ላይ ቶንሲል ላይ ምናምን ያሉ ሴንትራል ዋን ነው እነኚህ ናቸው። ኦኬ ታይፕ 2 ሃይፐርሴንሲቲቪቲ ኢንቮልቭ ሃይፐርሴንሲቲቪቲ ባይ ዘ ወይ እዚህ ጋር አንድ ነገር ላውራ ስለ ሃይፐርሴንሲቲቪቲ። ሃይፐርሴንሲቲቪቲ ማለት ሰውነታችን ሁለት ወታደሮች አሉት። ሰራዊት አለ፣ ከዛ ሁለት ወታደሮች አሉ፣ ቢ ሴልስ እና ቲ ሴል እንላቸው። ሃይፐርሴንሲቲቪቲ ማለት እነኚህ ወታደሮች ስራቸውን በምርቃና ማጥቃት የነበረባቸውን ቴሮሪስቶች አሉ አይደል? እነዛን ቴሮሪስቶች ማስወገድ ሲፈልጋል ማይጠበቅ ሌባ፣ ወንበዴ፣ ቀማኛ፣ ሰላም የሌለው ሰው እነሱን መከላከል ሲገባቸው ግን እነሱ ይመረቁና ጤነኛው ወይም የራሳቸው የሆነውን ከዛ ጋር አብሮ ጨፍሮ መጠብጠብ ማለት ነው። እንችስ ነገር ሞልቷል በጣም እና ሃይፐርሴንሲቲቪቲ እሱ ነው። አራት አይነት ነው። ታይፕ 1 2 3 4 አለ። የመጀመሪያው በዋናነት የመጀመሪያው አለርጂን አስተማ። በተለይ እንግዲህ ብዙ ሃይፐርሴንሲቲቪቲ የሌለበት ሰው የለም። ለምሳሌ አሁን ሽታ በጣም ነው የሚያስቸግረኝ። ተለይ እንደዚህ ከባድ የሆነ ሽታ በአንዴ ነው አክቲቬት የሚያደርገው ነው። ስለዚህ አሁን የተጠየቀው ታይፕ 3 ነው። ኦኬ በዋናነት ስለዚህ ታይፕ 3 በዋናነት ኢሚዩን ኮምፕሌክስ ዲፖዚሽን ነው። ኢሚዩን አንቲቦዲ ሶሉብል የሆኑት እነኛ አንቲቦዲዎች በሶሉብል ፎርም በሆኑ በተለያዩ ሰውነታችን ላይ ዲፖዚት ካረጉ እነዛው አንቲቦዲዎች በሌላ አንቲቦዲ እንደ ባህሪ ቆጠሩና አክቲቬት ከተደረጉ በኋላ እርስ በርሳቸው እንዲፋጩ ነው የሚደረገው ማለት ነው።
ኢሚዩኒቲ ኮምፕሌክስ ዲፖዚሽን የሚባለው እሱኛው ነው። ለ26ኛው ስለዚህ ግን I don't have time which is to promote inflammation አወራ ቅድም በደንብ አውርተናል። ይሄ ነው ኢንተርሉኪን 17 ሻይ ቅድም ትያችና ኢንተርሉኪን 17 ነው በዋናነት the membrane attack complex is formula ኮምፕሊመንት ፕሮቲን ላይ ቅድም አይተናል አይደል? C3A C4A C5A በዋናነት አናፍሊክ ቶክሲን ኢንዱስ በማድረግ ኢንፍላሜሽን ኢንዱስ ይደረጋል። C3B በዋን ብቻውን ኦፕሶናይዝ ያደርጋል። ኦፕሶናይዜሽን ሊድ የሚደረገው በሱ በኩል ነው። ሌሎቹ ግን ማክ ወይም ሜምብሬን አታክ ኮምፕሌክስ እና ሴል ሜምብሬን ፓቶጂኑ እንዲበሳሳ የሚያደርጉት ከዚህ ጀምራሉ ናቸው። ቅድም ከላይ ስላወራሁት ይሄኛውን እንደግመው BCL receptor recognize linear peptide MSL complex conformational አልና አይደለ? የፓቶጂን ፔፕታይድ ሁሉ አብዛኞቹ ፓቶጂኖች ከምንድን ነው የሚሰሩት? ሴሉል ካላቸው ቤዚካሊ PGA ወይም ፔፕቲዶግላይካን ምንለው አይደለ? ፔፕቲዶግላይካን ፔፕቲድ እና ፕሮቲን እና ካርቦሃይድሬት ወይም ሊፖፖሊሳካራይድ ነው የሚዘጋጁት። ግን in this case ሪሴፕተሮች ሪኮግናይዝ የሚያደርጉት ፔፕቶጂን ነው ብላና ከላይ ስለተመለከ ኮንፎርሜሽናል የነዚህ ጨንጭነት የሚደረገው ትሪገር ሴል ፕሪቨንት ብዙ ትሪገር አክቲቬት እንዳይደረግ ነው ባይዘው አውቶ ኢሚዩኒቲ ማለት ነው። በጣም ትሪገር ሲደረጉ ነው አይደለ? ብዙ ጊዜ አውቶ ትሪገር ሲስተሚክ ሉፐስ ኤሪተማስ የሚባልም አለ። ቤዚካሊ እንደዛ አይነት አውቶ ኢሚዩኒቲ እንዳይፈጠር ቅድም አይተናል። ታይፕ 1 ዲያቤቲስ ዋነኛው በዚህ ምክንያት የሚፈጠር ነው። ኦኬ ሶ እኛው ጋር እንጨርስና የመጨረሻችን antibody diversity is generated by somatic hypermutation gene maturation ሁለቱም ነገር ነው። ስለዚህ ይሄን ይመስላል። አይ ቲንክ ለዛሬ ይሄን